ቢኒያችን ቢኒነት የልብህን መሻት ሁሉ ይስጥክ። ጥሩ ሚስት ጥሩ ትዳር ይግጠምክ። ተደስተክ ኑር። እንጀራህን ይክፈትልክ። ሰው ያላየውን የማታውን ይክፈትልህ። የጠዋቱ ጤዛ ነው ወንድሜ። ተደስታችሁ ኑሩ። እዚህ ቤት ያላችሁ ሁላችሁም በአጠቃላይ ታፕታፕ የምታደርጉ ቤቱን በጊፍት የምትባርኩ ሁላችሁ ኢትዮጵያውያን ኤርትራውያን ሁላችሁ ወዳጆቼ ከክፉ ሁሉ ጠፉ። ምንድን ያለ ጦፋል። አዎ ድረስዬ ጦፋል። የልባችሁ መሻት ሁሉ ይስጥልኝ። ሁላችሁን አትጡ፣ አግኙ፣ ሰጪ ሁኑ። መድኃኒዓለም ከእናንተ ጋር ይሁን። በሰጣችሁት እጥፍ ድርብ ለኔ እንደሰጣችሁ መድኃኒዓለም የእናንተን ጊፍት ከላይ ከሳይረ ግርምሽዬ የኔ አባት ግርምሽዬ የኔ ጌታ የኔ ወርቅ በጣም ነው የማመሰግነው። እጥፍ ድርቡን ፈጣሪ ይስጥክ። ስትገባ ስትወጣ የምትስም ሚስት ይስጥክ። ግርምሽ ስትወጣም ትሳምክ፣ ስትገባም ትሳምክ። በገባ በወጣ ቁጥር አባቴ የኔ ጌታ እያለች የምትስም ሚስት ይስጥክ። በአንድ ድስት 3 አይነት ወጥ የምትሰራ ሚስት ይስጥክ። አሜን በሉ፣ አሜን በሉ። በአንድ ድስት ላይ 3 አይነት ወጥ የምትሰራ ሚስት ይስጥክ። አሜን። አዎ እቺ ስትገባ ስትወጣ የምትለበልብ ከየት ገባ ከየት ደረስክ ከማን ጋር ተጻጻፍክ ለማን ነው ቴክስት ያደረከው የምትል አይደለችም። ስታመሽ ራሱ ስታመሽ ግርምሽዬ ስታመሽ ያምሽ ስራ በዝቶበት ነው ትበል አይሻልም? ራሱ አንተ እዛ ምናልባት አለ አይደል ጉድ ጉድ እያልክ ምናምን ተፍ ተፍ እያልክ ራሱ ስታመሽ የዋህ ሚስት ይስጥክ። ይሁን ያምሽ ስራ ላይ ነው ስራ ይዞ ነው የምትል ደግ ሚስት እናት የሆነች ሚስት ይስጥክ። አዎ ስታመሽ ራሱ ያምሽ ምን ችግር አለው? ያምሽ ስራ ይዞ ነው የምትል ሚስት ይስጥክ። እሺ ወይኔ እና እንዴት ናችሁ? ሲስላቢው አንተ በስማም ሁሉም ፈስ ቅዱስ አለክ በአለም በአፍሪካ እኔ እኮ በአመት አንዴ እየመጣክ ሲስላቢው ትላለህ። ዛይድዬ እስኪ ይሄ ሰውዬ እኔ ራሴ ከዚህ ልጅ ፍቅር ሳይዘኛ አይቀርም። ምስኪና ዛይድዬ እንደው እንጋባና እንገላገል እንዴ ዛይድዬ። እኔም ሲንግል ነኝ አንተም ሲንግል ነህ። እስቲ ግባና እናውራ። ግባና ዝም ብዬ ሳስበው ዛይድዬ ብንጋባ እሺ። አረ ደግሞ ስራ ቦታ አለ እንቺ ትናገራለች። በጣም እሳቅሽ ነበረ። እንጋባን ያልኩት ለምን ትስቃለህ? ግዴታ ነው። እዚህ ደግሞ አንቺ ደግሞ እኔ እኮ ቀደም ጠየቅሽ እንዴ? መቼ ጠይቀኝ? እረስቸው ጠይቀኝ ነበር። እረሳለሁ። ደግመህ ጠይቀኝ ዛይድ፣ ደግመህ ጠይቀኝ። አምልጦኛል ያኔ አልሰማሁም። እሺ መጠየቅ ለምን ችግር አለው? ምን እንደጠየቀኝ እረስቸዋለሁ። እዚህ ነው የጠየቀኝ፣ በውስጥ ነው የጠየቀኝ እና የዚህ ነው እኮ ጠየቅሽ። አይ እዚህማ ሰው ፊት ስለሆነ ነው አፍሬ ነው። በውስጥ ጠይቀኝ። እሺ በውስጥ መልስ። እመልሳለሁ። በውስጥ እመልሳለሁ። አንቺ ደግሞ አይደል ጠየቅሽ ከሆነ እኮ አይመለስም። ዝም ያልኩሽ እኮ እና ወደ ስራ ቦታ አለ አንቺ ተናገር። ዝም እንት እንገባ ነው። እሺ ወደ ላቪሞ እሺ ላቪቱ ሀሳግዬ ማዕራይ ሀብተይ ሽኮሪና አለሽልኝ። ሌላ ደግሞ መጣ ፊሊ መጣ። አየሁትኝ ፊሊ መጣ። ደቀይሬ ናስቲ ፊሊዬ የኔ አባት የኔ ጌታና ዛሬ የምርቃት ቀን ነው። ፊሊዬ እንኳን ደህና መጣክ ፊሊዬ ናተይ ናስኪ ና የኔ አባት። ደስ አለኝ ሳይቅ ደስ አለኝ። ቆይታ ጓል አስገባት ናስቲ ፊሊዬ የኔ አባት። አንተማ ምን ያንተ ነገር حفتي زيادة مكرت على ويي هذا باي زلل وبشرب يباله በቃ አንቺ መሳቅማን በእንደዚህ ነው የሚያምርብሽ። ከንፈርሽ ቅብት ብትብለሽ በተለይ ሳይ አትገቢ አድር እንደማትወዳል። ትላንትና እኮ ወሪስ ሊፕስቲክ ልሽ ነበረ ተቀቢ ልሽ ነበረ። ትላንትና አልገባችም። አይሆንም
አላየ ጽፈሽልኝ ነበር አላየሁም። ጽፌልሽ ነበረ። በቀደም እኮ በውስጥ እንትኔን ፕሮፋይልን ቀይሬው ስለነበረ ተሳስተሽ ጽፈሽልኝ ነበረ። ትዝ ይልሻል? የጻፍኩት ለማን እንደሆነ ታውቂያለሽ? ገባኝ። ደህና ዝም በይ። ደህና ገባኝ። ተረዲኒ ካሳክ ሲባል ታዩ እስኪ እቺዬ ወይ እርንቺዬ ካለሽ ነይ ግቢ። አንድ ቁጥር ጻፊልኝ። ደህና ነሽ እናቴ? ምን ሆንሻ? ወይማ አለሽልኝ? የኔ ፍቅር አለሁልሽ። የኔ ቆንጆ ደህና ነሽ? አለሁልሽ እናቴ። ሄሉዬ ወይ ሌሊሳ እንዴት ናድርዬ? እንዴት ነሽ? አስታግዬ ሲያድ አሜን ብለናል። ሄሉዬ ሌሊዬ እንዴት ነሽ? አለሁልሽ ድርዬ። ደህና ነሽ እናቴ? የኔ ወርቅ ክፉ አይንካብሽ፣ ለኛ ላንቺ የሚሆንልሽ እህቴ የኔ ወጥ። አሜን አሜን። በጣም ሳቅ በይ። እንደዚህ ሆነሽ ነው የምፈልገው ማየት እህቴ። እወድሻለሁ በምንም ውስጥም ብትሆኚ የኔ ወርቅ እህቴ፣ የኔ ማር። ምንም ልልሽ አልችልም። ቃላት አንዳንድ እወድሻለሁ። እሺ ሳቅ በይልኝ እንደ ድሯችን እናቴ፣ እንደ ድሯችን። የዛሬ 20 ዓመት ህዝብ ኑሮ 20 ለባዶ የሚመራው ህዝብ ሳቄ ሊነጥቀኝ አዳሚ ሳቅሽ እንደምነጥቅሽ ያሸዋው ሚካኤል ሄዶ ሳቅሽ ይወሰዳል እህቴ። ሳቂ እውነት ነው። ኑሪልኝ። እውነት ነው እናቴ። ይሄኛው ላንቺ ነው። ስሚው አንቺ ነሽ ጥጋቤ ይላል ስትስቂ። በተለይ ቤተሰብ ሁላችንም የእሱ ፋሚሊዎች ወዳቸዋለሁ። ንስኺ እግባ ሸገቤቴ ማለት ነው። በቃ ጥጋቤ ናፍረክ ይቼ እንዴት ነሽ? ደህና ነሽ? አካል ድያት ወለላ ምሳል በይነላ የሰፍልበ ሓሳባ መጽሐፍ ወርቂ ዘረባዬ ኣነ ዘዕበይ ዓሚለ ሳኺ ኸይዳ ተወደይ ሳኺ ኸይዳ ብርክትዬ የኔ ፍቅር ገለን ምንክዲ ብዙሕ ሓቂቐ ፍሉይ መስመርክ ተደናፊቐ ኣይተረዳኣንን እንታይ ምሓቶ መመሊሰት ፍቕሪ ንኣቶ እንትን እያልን እየወደዱሽ ነው የምትመጣው። ፍቅርሽ እየባሰብን يقلل كيعبد بس وياك يقلل